አጸደና ሜርሲ እንግዲህ ማርዳ የምትጠጣው ጁስ ላይ መድኃኒት በማድረግ በሽታው እንዲባባስባትና ራሷን እንድትስት አደረጓት። ሀብል የሆነውን ነገር በጣም ግራ ሲያጋባት ለጋሼ እስክንድርና እንዲሁም ለኢዝራ እየሮጠች በመምጣት ማርዳ ማርዳ እያለች ስትነግራቸው እነሱም ግራ በመጋባት እሷ ወዳለችበት ክላስ እየሮጡ ሲሄዱ ራሷን ስታና እንዲሁም ከነበረችበት መሬት ወድቃ ሲያገኟት በጣም በመደናገጥ ኢዝራ ወደ ፖሊስ ጣቢያና እንዲሁም ደግሞ ወደ ሆስፒታል ነበረ የደወለው። አጸደ ወደ ቤት ስትመጣ አቶ እስክንድር አንቺ ነሽ ይህን የምታደርጊው፣ ከአንቺ ውጭ ማንም ይህን ሊያደርግ የሚችል የለም በማለት በጣም ዛተባት። እሳቸው ብቻ ሳይሆኑ እንግዲህ ወይዘሮ ዘነቡና ኩኩሻ ተደውሎላቸው እቤት ድረስ በመምጣት የልጅቱን ሁኔታ ሲያዩ አንቺ ነሽ አደለ ዝተሽ ነበረ ከቤት የወጣሽው፣ ፍቅረኛዬን አሳጣሽኝ፣ አሁን ደግሞ በጣም የመወዳትንና የምሳሳላትን እንደ እህቴ የማያት እንድታሳጪ ነው በማለት እንግዲህ ኩኩሻ ከኋላዋ መታ ነበር የያዘቻት። ኢዝራና ሀብል ኧረ ተይ ምን ጉድ ነው እያሉ ሁላቸውም ቢለምኗት ኩኩሻ ግን በፍጹም ይህን ነገር አልሰማም በማለት በጣም ነበር እየጮኸች ያለችው። ወይዘሮ ዘነቡም ደንግጣ አቤት ድረስ ተከትላ መጥታለች። ነገር ግን ሁላቸውም አሁን የልጅቱ መታመም ነው እንጂ እያስደነግጣቸው ያለው የእሷ ቤት መምጣት ምንም አለመሰላቸውም ማለት ነው። እንግዲህ ኩኩሻ አሁን ላይ የምታደርገውና የምትይዘው ጠፍቶባታል። ቤት ልትተዋውቃቸው በመጣች ሰዓት ስለ ወይዘሮ ዘነቡ ምን ያክል እንደምታውቃት አንዳንድ ነገሮች እያወራቸው በነበረችበት ሰዓት ብዙም ግብቡነት የለንም ብላ ስትል ሀብል ግን እንዴ አንቺና እማዬማ በጣም ነው የምትግባቡት፣ እቤትም ድረስ ትመጭ ነበረ ስትላት ነበረ። ኢዝራ ቆይ ግን ምንድን ነው ነገሮች እየሆኑ ያሉት እያለ ሲጠይቅ ነበረ። መገጣጠሙ በጣም አስገርሞታል ማለት ነው። እንግዲህ አቶ እስክንድር ይሄ ነገር ምንም አልመሰላቸውም። እሷ ስታጫውታቸው በተለይ ስለ ሀብል በጣም ደስ ብሏቸው ሲያዳምጡ ነበረ። ከቤት እየወጣች ባለችበት ሰዓት ኩኩሻና አጸደ ፊት ለፊት ሲገናኙ ሀብል አንቺ ነሻ አዲሷ ምናምን እያለች ስትቀበጣጠር፣ ነገር ግን ኩኩሻ ይሄ ነገር አልገባትም። ፍቅረኛዋን አጸደ ስትላት ብቻ አጸደ የሚለውን ስም ስታውቅ ዘላ ነበረ የመታቻት ማለት ነው። እሷ ቢኒን ስለማስገደሏ አንቺ ነሽ አይደለ ፍቅረኛን ያሳጣሽኝ እያለች እንግዲህ ስትመታት ኢዝራ ምንድን ነው በማለት እየሮጠ መካከላቸው ሲገባ ኢዝራንም አንድ ብጤ ነበር የገባችለት። ምንድን ነው አንቺ ውስጥሽ ወንድ አለ እንዴ ነበረ ያለው። ባክህን ተወኝማ አሁን ተመካከል ውጣ። ለምንድን ነው የምትገላገል? ለምንድን ነው የምታስቆመኝ? ይችን ሴት እገላታለሁኝ እያለች ነበረ ስትዝትባት የነበረችው። ይህም ማድረግ የለብሽም በማለት በፍጹም በማለት እንግዲህ ገላግሏቸው ኩኩሻን ሸኝቶ ወደ ቤቱ ሲመለስ ነበረ። እንግዲህ አጸደ ወደ ቤት እንደገባች የሆነውን የተፈጠረውን ነገር ሁሉ ሜርሲ ስትነግራት፣ ሜርሲ አክስቴ እንዳትቆጪ ተናድጄ ስለነበረ እኮ አባቴ ከንብረቱ ከሁሉም ላይ እንዳስወጣኝ ሲያውቅ ኢዝራ የኛ ልጅ እንዳልሆነ ነገርኩት ስትላት፣ በፍጹም ይሄን አታደርጊው ሜርሲ ስትላት፣ አድርጌዋለሁ ግን አንቺ እንደነገርሽ ሳይሆን እኔ የነገርኩት ወንድሜ በጣም ክፉ ሆነብኝ፣ ለምንድን ነው የከፋብኝ ብዬ ስል ስጠራጠር አንተንና እሱን ዲኤንኤ አስደርጌ ነበረ ወንድሜ እንዳልሆነ አረጋግጫለሁኝ ብዬ ወረቀቱን ካስቀምጥሽበት ቦታ አንስቼ አሳየሁኝ ስትላት፣ አረ በፍጹም ሚርሲ ይሄንን አታደርጊውም ስትላት፣ እንግዲህ ሚርሲም አድርጌዋለሁኝ አክስቴ ይቅርታ ስትላት፣ ቆይ ግን አንቺ ምንድን ነው እያሰብሽ ያለሽው? እኔ አንቺ ያበላሽሽውን ነገር ለማስተካከል ደፋ ቀና እያልኩኝ አንቺ ለእኔ ጉድጓድ ትቆፍሪልኛለሽ አይደለ? አላማሽ ምንድን ነው እያለች ስትጮህባት ነበረ።
ያም አልበቃት ብሎ አክስቴ እንዳትቆጭ ደግሞ ሌላ ነገር ልንገርሽ ስትላት ሜርሲ እባክሽን ይበቃኛል፣ ሌላ ነገር ጨመርሽብኝ እንዳታሳብጅ ስትላት አክስቴ የግዴታ ማወቅ ስላለብሽ ነው ስትላት ምንድን ነው ስትል እንግዲህ ሀብል ይሄንን ነገር ለአባዬ ስነግረው ሀብልም ሰምታለች ስትል እንግዲህ አጸደ በጣም ነበረ ያበደችው ማለት ነው። በፍጹም ይህን አታደርጊውም ስታት አድርጌዋለሁ ስትል በጣም ተናዳና ተበሳጭታ አንገቷን ነበር የያዘቻት። ሲጥ አድርጋ ይዛት እባክሽን አክስቴ እያፈነኝ ነው ልቀቂ ብትላትም ልትለቃት አልቻለችም። እራሷን ስትስትባት ያኔ ደንግጣ ሜርሲ ሜርሲ እባክሽ ጉድ እንዳሰሪኝ እያለች ስትጮህ ምንም ሳትነቃ የቀረችባት ጊዜ በመደናገጥ ውሃ አንስታ ውሃ ስትረጭባት ስትነቃላት ሜርሲ ጉድ ልትሰሪ ነበር እኮ ቆይ ምንድን ነው እንደዚህ ሆንሽታት አክስቴ ልገሊ ነበር እኮ ስትላት ተናድጄ እኮ ነው የማደርገውን እኮ አልታወቀኝም እና ነው ስትል ለማንኛውም ተረጋጊ ገለሽ ነበር ስትላት እንኳንም ነቃሽ እንጂ አታም በኋላ አልገልሽም በማለት ነበረ እሷም እንትን ያለችው። እንግዲህ ሲያወሩ ካሜራ በመደቀንና አለመደቀኑ ምን ያክል እርግጠኛ እንሆናለን ስትል ከዚህ በኋላ ምንም ቢያደርግ ግድ አይሰጠኝም፣ ምክንያቱም ምንም ለመሆን ዝግጁ ነኝ ስትላት ሜርሲ ያምሻል ስትላት ነበረ ማለት ነው። እንግዲህ ሁላቸውም እነሱ አገር ሰላም ብለው ሀብልና አቶ እስክንድር እያወሩ በነበረበት ሰዓት እነዚህ ልጆች እኮ አቃጥለው ሊደፉኝ ነው ሀብል ብለው ሲላት ጋሺ እንደዚህ እየተናደርክ እኮ በሽታ የበለጠ ያመሃልና እባክህ እንደዚህ አትሁን እያለችው ነበረ። ኩኩሻ ወደ ቤቷ ስትገባ ወይዘሮ ዘነቡ የሚጠጣ እየጠጣች ነበረ እና ልክ ቤት ስትገባ በጥፊ ነበረ ያጮለቻት። እንዲህ ዘነቡ ምን እየሆንሽ እንደሆነ ታውቆሻል? አጮሽኝ እኮ ስትላት ይሁ ባንቺ ከረፈፈትና ባንቺ ደነዝነት ይሄውልሽ አጸደ ቤታችን ድረስ መጥታ አወቀችው ስራችን፣ ተንኮላችን፣ ሁሉንም ነገር ስትላት ነበረ ማለት ነው። ቆይ ምን እያልሽ ነው ስትላት እንግዲህ ወይዘሮ ዘነቡም አዎ አንቺና ኢዝራ ተደዋውላችሁ ኢዝራ አንቺን ለማገኘት ሲመጣ አጸደ እየተከታተለችው ስለነበረ ስለዚህ አንቺን ስታገኝሽ እኔ ደግሞ ስንቀለቀል አንቺን ለማገኘት ስመጣ በዛን ሰዓት እያየችን ስለነበረ እንግዲህ እናንተ ስትሄዱ እሷ ቀጥ ብላ ወደ ቤት መታ ነበረ። ወደ ቤት በመጣችበት ሰዓት ደግሞ ወይዘሮ ሀና እቤት ስለነበረች ሁሉንም ነገር አውቀዋለች። አሁን እሷ እንዳለችው ሁኚ ተስማምቼ ነው የሸኘኋት እና በአንቺን ዝላልነት በአንቺ እዚህ ድረስ ባታመጨው ኖሮ ኢዝራን ይሄን ሁሉ ነገር አይታወቅም ነበር ስትላት እና አሁን ይሄንን ምስጢራችንን አወቀች ነው የምትዩ ስትላት አዎ አውቃለች ነበር ያለቻት። ሲጥ አድርጌ ገላታለሁ ስትል አስጠንቀቃት ነበረ ማለት ነው። እንግዲህ ማርዳን ሳላ ብቻዋን ስታገኛት አጸደ እያስጨነቀቻትና እያስፈራራቻት ቆይ ወንድሜን የት ነው ያደረግሽው ስትላት እሷም አንቺም ማትረቢ ለምንድን ነው እኔም ባየሽ ሰዓት እንደዚህ እየደነገጥሽና እየፈራሽ ያለሽው? እምቢ የምትይ ከሆነ አንቺንም ልክ እንደ ወንድምሽ እጨርስሻለሁ እያለቻት ስትጮህባት አቶ እስክንድር ሲመጣ ምን እያደረሻት ነው ደግሞ ልጅቱን ብሎ ሲላት አረ ምንም አላደረኩም እያለች የኔ ቆንጆ እያለች ልብሷን ትታስተካክልላት ነበረ። ልጅቱ ግን ፈገግ ስላላለች ይኸውልሽ አንቄ ታልደፋሽ አሁን ፈገግ ስታልሽ ፈገግ በይ፣ ፈገግ ካላልሽ ግን እኔ ነኝ የማውቀው ምሰራሽን ስትላት እሺ ነበር ያለችው። እንግዲህ እሳቸው ፊት ደህና እያስመሰለች ነበረ። ነገር ግን እሳቸው ይሄ ነገር ብዙም ደስ ስላላቸው ቆይ ልጅቱን ምን አድርጊ ነው የምታያት? ምን እያደረግሻት ነው? ምን እያልሽ ነው? ምናምን ደግሞ እኔ ምን እላለሁ? ምን አድርጋለሁኝ? ቆይ ወንድሜ ለምንድን ነው እኔ እንደዚህ ስታይ ደምህ የሚፈላው? እኔ ምን አደረግኩኝ? ስትል አንቺ ምንም አታደርጊው ነገር አለሽ በማለት ነበረ ሲጫጫሁ። እንግዲህ እሳቸው በጣም ተናደውና ግለው ስለነበረ አጸደን ሲመታት እኮ ወንድሜ እጅህን አንስተህ መታኸኝ፣ እኔ እኮ አደራህ ነኝ የእናትህ አደራ ስትለው እኔ አደራዬን በትክክል እየተወጣሁ ነው፣
አንቺ ነሽ እንጂ እኔን አለ ጊዜ አለ እድሜ አቃጥለሽ ልደፊኝ የተነሳሽው በማለት እንግዲህ ሲላት፣ ወንድሜ እኔ በፍጹም አንተን አቃጥዬ ልደፋህ አልፈልግም። እንዴት ነው እኔ አንተን አቃጥዬ የምደፋ ስትል፣ ቆይ ምን አድርግ ምንድን ነው ልጅቱን አንቺ ለራስሽ ተበላሽተሽ ኢዝራ ወንድሟ እንዳልሆነ የነገርሻት ለሚርሲ ለምንድን ነው ብሎ ነበረ ሲጮህባት ነበር። አረ ይሄ ነው እንደሚያሳስብህ አይገርምህም? እኔ አልነገርኳትም ነበረ። እሷ ዲኤንኤ አስደርጋ ወረቀቱን ስትሰጠኝ በጣም ነበር የተገረምኩት። ምክንያቱም ከሌላ የወለድከው ልጅ ነው ብዬ ነበረ እኔ እስከ ዛሬ ድረስ እያሰቡኝ የነበረው። አንተ ግን ትገርማለህ። ይሄ ዲቃላህን ስትል በድጋሚ በጥፊ መቷት። አንተም ኢዝራም እንደዚህ እያደረጋችሁኝ እስከ ዛሬ እኮ ከቤታችሁ ያልወጣሁት እናቷ አደራ ጥላብኝ ስለሄደች ለሚርሲ ብዬ ነው እንጂ ያንተና የኢዝራ ነገር በቅቶኛል። ያ ዲቃላህን ባየ ቁጥር እየገላመጠኝና እያመናጨቀኝ ነው። አንተም ደግሞ እንደዚህ ጠልተኸኝ እያለች ስትጮህ ነበረ። እዩ አሁንም ነገሮችን ኢዝራ እንዳያውቅ ብዬ ነው እንጂ አንቺንም እሷንም ከዚህ ቤት መንቅሬ ማውጣት አላቃተኝም ነበረ። በዚህ ሁኔታ ግን ብትጠነቀቁ ይሻላችኋል። ይህን ነገር ኢዝራ ያወቀ ቀን እገላችኋለሁ ነበረ ሲላቸውና ሲዝትባት የነበረው ማለት ነው። እንግዲህ ሜርሲ ይህንን እላይ ሆና ስትከታተል ነበረ። ወደ ሜርሲ ጋር ከሄደች በኋላ ነገሮቹ በጣም ግራ እያጋባት ይገኛሉ። ሀብልም እንግዲህ ጋሼም መጥታ ስታረጋጋቸው ነበረ። እንግዲህ ኢዝራም ወደ ቤት እንደመጣ የአባቱን ሁኔታ አይቶ ስለ ሜርሲ ጋር በመሄድ ሜርሲ ጋር ሲያወሩና ሲመካከሩ ነበረ። ምክንያቱም ይሄ ተንኮልና ይሄ ሴራ ያንቺ እንዳልሆነ አውቃለሁ። አክስቴ ናት አይደለ እንደዚህ እያደረገች ያለችው ሲላት፣ ስለ እሷ ምንም እንድትል አልፈቀድኩልህም እያለች እንግዲህ በሰላም እያወሩ ነበረ። መጀመሪያ ላይ ግን ስለ አክስቴቱ ሲያነሳ እንዲሁም ደግሞ ጭንቅላቷ በሰላም እያሰበች በሰላም እየኖሮች እንደሆነ ሲጠይቃት፣ በነገራችን ላይ ሜርሲ ያን ያክል ክፋት የለባትም። አክስቷ ናት በጣም እየመረዘቻትና እያበላሸቻት ያለው። በደህና ስታወራው አየሽ እዩ እህቴ፣ እኔ አሁንም ቢሆን ከአንቺ ተስፋ አልቆርጥም። ቆይ ምንድን ነው የምትፈልጊው ነገር ካለ ልገዝሽ፣ እኔ ከጎንሽ ነኝ ብሎ ሲላት፣ ለምንድን ነው አክሲዮኑን የኔን ስም ያነሳችሁት? ቆይ ምን ልታደርጊው ነው? ለአክስቴ ልሰጫት ነው አይደለ ብሎ ሲላት፣ ለአክስቴ ልሰጣት አይደለም ሸጬ የራሴን ስራ ሊጀምርበት ነው ብላ ስትለው፣ አይመስለኝም እናንተ ያነሳሁት የሁላችሁንም እያደረጋችሁት ያለው ነገር ልክ ስላልሆነ ነው። ገንዘብ ከፍላችሁ የዚች ምስኪን ወንድም እንዳስገደላችሁ አውቃለሁኝ። አሁን ላይ እሱም ሬሳው ተመርምሮ ዛሬ ይቀበራል። ይቺ ህፃን ልጅም ወንድሜን እያለች እየጨቀጨቀች ነው። በወጣሁ በገባሁ ቁጥር ፊቷን ማየት በጣም ነው እንትን እያልኩኝ ያለሁት። ቆይ ግን አንቺ እንዴት ነው ሰላም እየሰጠሽ ያለሽው? ቆይ እንዴት ነው በሰላም እየኖርሽ ያለሽው? እያለ ሲጠይቃት፣ እሷ ግን በቃህ በማለት ስትጮህበትና ከክላሴ ውጣልኝ ስትለው ነበረ። እሱም እሺ በማለት ከክላሱ ወጥቶ ወደ አባቱ ጋር ሄዱ። አባቱ ጋር ስለ ሕክምናው እያወሩ ይገኛሉ ማለት ነው። እንግዲህ አጸደም ወንድሟ ስለመታት ጓዟን ጠቅልላ ወደ እነ ወይዘሮ ዘነቡ ቤት ስትሄድ ስታያት ኩኩሻ ልታንቃ ስትል፣ እባክሽ እኔ የስንታችሁን ጸባይ ልቻል? አንቺን ልቻል ወይስ እሷን ልቻል? እስኪ ተረጋጊ በማለት ኩኩሻን አረጋግታት ወደ ላይ ሂጂ ስትላት ነበረ። እንግዲህ ኩኩሻም ከብዙ ዛቻ በኋላ ሂዳ ነበር። አጸደ ወይዘሮ ዘነቡ አስፈራርታ እጇ ላይ ያላትን ነገር ልትቀበላት ስትል፣ ኩኩሻ ግን በፍጹም አይሆንም፣ ከዚህ ቤት ትወጫታለሽ፣ እኔ እዚህ አብረን እንድንኖር አልፈቅድልሽም፣ እገልሻለሁ ስትላት ነበረ። አጸደም አያያዟን ስላየች ስለፈራች፣ እሄዳለሁ ግን እጃችሁ ላይ ካለው አካፍሉኝና እወጣላችኋለሁ፣
መቼም ረብጣ ዶላር ጭና እንደመጣች ታውቃለሁ። የሀብል እናት ገንዘብ አካፍሎኝ ስትል ኩኩሻ ግን በፍጹም አይሆንም ስትል፣ ወይዘሮ ዘነቡ ግን ምን ያክል ነው የምትፈልጊው ልስጥሽና ከህይወታችን ውጭልን ስትላት፣ እሷ ግን ከህይወታችሁ አልወጣም፣ ለጊዜው ግን ምንም ነገር የምንቀሳቀስበት የለኝም፣ ስጭኝና ሚስጥሩን ልደብቅልሽ እንጂ መካፈል አለብኝ ስትላት ስታስጨንቃት ነበረ። ኩኩሻ ግን በፍጹም አይሆንም ስላለቻት ከቤት ያለምንም ነገር እንድትወጣ ታደርጋለች። እዩ ለሀብል አሁን እናትሽ መታለች ብዬ ሄጄ እነግራታለሁ ስትላት፣ ይህን ያደረግሽ ቀን ግን እንደምትሞች እወቂ ብላት ነበረ ማለት ነው። እንግዲህ ኢዝራና አባቱ እያወሩ ባሉበት ሰዓት ሀብል ማክዳ ምን እንደሆነችባት ስላላወቀች ጋሺ ኢዝራ ማክዳ እያለች ነበረ እየሮጠች የመጣችው። እነሱም በሁኔታው ተደናግጠው እሷ ወዳለችበት ተሯሩጠው ነበር የገቡት ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለቻናላችን አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ አዳዲስ ቪዲዮዎችን ወደ እናንተ ይዘን እንመጣለን። በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም እያደርግልን፣ ወጥቶ ከመቅረት ይጠብቀን እያልኩ በዚሁ ሰናበታችኋለሁ። መልካም ቆይታ ይሆንላችሁ።